ክብሯ ሳይደፈር ሳይገፈፍ መጥቷ በቤት በሰፈሯ በትምህርት ቤቷ በፈቀደችበት በተመቻት ቦታ በነፃነት ትኖር ሰላሟን አግኝታ የቤተሰብ ዋልታ የህብረተሰብ ማገር ባለሙሉ ድርሻ የወገኔ ሀገር ቡና አልፈለም ለምን ይመስልሻል እንዲሆንኩልሽ በስቶፕ ተጀመረ። እኔ ግን ማቆንጥሩ ሰልማን ደጋ ምናምን ዞራም ተቀይሯል። እያስጠጣችኝ ነው። ምን እንደሚሻለኝ ይባላል። ቦታ ስለሆነ ችግር የለውም። ቦታ ይጠጣል። እንደዛ አድርገን ጊዜያችንን እያሳለፍን ነው። ያው እየወጣ አይደለም ሰሞኑን ስራ ምናምን እየሰራ አይደለም እና ፍቃድ ወስጄ ቤት ነኝ ያለሁት እና ከእኔ ጋር ቆንጆ ጊዜ እያሳለፍን ነው። አብራችን ቆዩ። ይሄ ከስል መረጃ የለሽም ግን የለም። በቃ በዚህ ነው ማለት የምር unknown caller. ማናት? ካርድ የለውም ስልኩ። እየጠረጠርሽ ነው? እስኪ እኔ ልደውልላት። ይህ ስልክ አውቆ ነው የዳይሬክተሩ ስልክ እኮ ነው። የዳይሬክተሩ ስልክ እኮ ነው። ዳይሬክተሩ ማለት ዘምተራበት ቦታ ነው ዳይሬክተር እንዴ ለቀርብ ነው ቡናችን ሳንጠጣ ሲጀምር ሃና እንዴት ወጣለው? እሱ ፒተርንስ ማለት እኔ እኮ እናገራቸዋለሁ። ሰሞኑን አልወጣም ብያቸዋለሁ። ለምንድን ነው የደወልልኝ ዛሬ? እንዴ ስራ አይደል እንዴ? ቅዱስ ይተቀላል። በአንተን ተክቶ የሚሰራ ሰው አለ? ስታስበው ጨርሻለሁ። እስከ 15 ቀን እኔ አልፈልግም። እኔ ራሴን እኮ ቀድሜ እኮ ጨርሻለሁ ማለት ወረንጂ ያኩ ባለፈው ስመጣ እኮ ጨራርሽ እኮ ምናምን ነው የመጣው። ቀረጻ ጨርሳ? አዎ። እኔ በዚህ ሳምንት ምን የማይኖር ነው አይታወቅም። እንግዲህ እና ወደ ደራሶች እኮ ምናልባት አንዳንዴ የሆነ መሀል ላይ የሚያስገብስ ነገር ይኖራል። ቡናችንን እንዳያበላሹት ግን በስነ ስርዓት እንድንጠጣ ፈልጋለሁ። ሄሎ እንዴት ነህ? ሰላም ነው አለው እግዚአብሔር ይመስገን። አዎ አይ በቤት ነኝ አልጠፋሁም። ትንሽ ያው አልተመቻቸልኝም እና ለዛ ነው እንትን ያልኩት። ከጓደኛዬ ጋር ነው። አይ ባለፈው የሆነ አይ ብዙም እንትን አይደለም ያው ፐርሰናል ኬዝ ነው ግን ያው እሷ ጥሩ ስሜት ላይ ስላለች ያው አብሬያት ነኝ ያለሁት። አሁን ደህና ነች። እኔ እያለሁላት ትሆናለች። እሺ ዳሪ ምን አዲስ ስራ እንዴት ነው? ቆንጆ እግዚአብሔር ይመስገን። የቱ ፋይል ካሜራማኑ ወይስ ኤዲተሩን ያጠፋው? ምን ያህል ፋይል ማለት ምን ያህል ሲን ነው? ደ 5 ሲን እንዴ? ታዲያ 5 ሲን እኮ ብዙ ነው። የኔ ብቻ 5 ሲን ከሆነ ታዲያ ማለት ምንድነው? ካሜራማኑ ለኤዲተሩ እየሰጠ ነው ፋይል ምንድነው? እንዴት ሆኖ አለ አንድ ነገር ወይ ዳሬ እኔ ዛሬ አልችልም እንዴ? ዛሬ መውጣት አልችልም ማለት ለምን ይመስልሻል እንዲሆንኩልሽ ዶድሽ ነው? አይ እንዴት እንደዛ ይሆናል?
እውነት አልችልም እንደዛ ኖ አይኖ ይገባኛል ማለት እሱም ፈልጎ ላይ ይችላል ግን እኔም ደግሞ የራሴን ችግር ተናግሬያለሁ ማለት ይከብዳል ኮርስ ስራው ያለኔም ማለት እንዴት ነው መለቀቅ አይችልም ነው በሬ ማለት ከባድ ነገር ነው እውነት በሬ በቃሽ ደውላለሁ ትንሽ ካሜራማኑ ኤዲተሩና ካሜራማኑ ፋይል ሲገለባበጡ 5 ሲን አልደለቱበትም አላጠፋም የኔ ሲል ለመጨረሻ እና እሱን ሲን ተቀረጽልን እባክህ እኮ ነው የሚለኝ እንዴት ብዬ ነው የሚለው አንቺ ቡና ትያለሽ እኔ ከቡና በላይ አንቺን ብቻሽን ጥዬ እንዴት ነው የምወጣው ነው ለእኔ ህፃን ልጅ አይተው ያክሸቃ እና ምትሊድ ምንድን ነው እኔ ግን ባሌ ደስ ይለኛል የምር ማለት እንደዚህ ሆነሽ ማለት እንደዚህ አይነት ሁኔታ ሆነሽ ባልወጣ ምናምን ይኸውልሽ ግን በማርያም ማለት እንዳትወጪ ምናምን እንዳትወጪ እሺ በቃ ደውይላችሁ ለልጆቹ እሺ እንዳትወጪ ደግሞ እኔ ያልኩኝ 5 ሺህ ማለት እኔ እንዲያስቀድሙኝ አድርጌ እኔ ስራ አድርጌ ኧረ አይሄድም እሱ እዛው ይጠብቅሽ ወይ እዚህ ይሁን ወይ እዛው በቃ ነው እዚህ ማለት ነው ይጠብቅሽ ነው ስትል የሰማሁት ከኔ ጋር ታዲያ ምን ይሰራል እሱ ይቀርጻል እንዴ ነው ባይቀርጽ እንትን እኔ አንዳንዴ ለብቻ ይተውኝ እንጂ ኩርሲ አንዳንዴ ለብቻ ይተውኝ ነፃነት የሚባል ነገር አለ እሺ አብረን ተወጣለ በቃ እሺ እንዴ በቃ ልደውልልሽ አንተም ደግሞ ደናንዶ ታላለ ስለዚህ ቡና ጠጣና ትሄዳለች ችግር የለውም አጫንቅ ማለት እንዴት ነው አንቺ ብቻሽን መሆን እንደዚህ ያልፈለ ልጅ ነኝ ለምን ጥጦ ምናምን አታዘጋጅልኝ እና ሊድ የሚባል ነገር የለም ቅዱስ ይሄዱ እሺ ስራ ነው በስራ ቀላላውቅም ይኸውልሽ ግን በማርያም ማለት የትም እንዳትወጪ ምናምን ሱቅ እንዳትወጪ ምናምን ቡና ጠጥተህ ትሄዳለህ እሺ በቃ ደውይላችሁ ለልጆቹ እሺ እንዳትወጪ ምናምን ነገር ከፈለግሽ ደግሞ እኔ ያልኩኝ 5 ሺህ ማለት እኔ እንዲያስቀድሙኝ አድርጌ እኔ ስራ አድርጌ ኧረ አይሄድም እሱ እዛው ይጠብቅሽ ወይ እዚህ ይሁን ወይ እዛው በቃ ነው እዚህ ማለት ነው ይጠብቅሽ ነው ስትል የሰማሁት ከኔ ጋር ታዲያ ምን ይሰራል እሱ ይቀርጻል እንዴ ነው ባይቀርጽ እንትን እኔ አንዳንዴ ለብቻ ይተውኝ እንጂ ኩርሲ አንዳንዴ ለብቻ ይተውኝ ነፃነት የሚባል ነገር አለ እሺ አብረን ተወጣለ በቃ እሺ እንዴ በቃ ልደውልልሽ ማለት ዳነ በማለት እደረ እሺ ግን እንትን በለኝ እሺ በማርያም ማለት አስቀደምልኝ እንደምንም ብለህ ማለት ሲሊ በቃ ቤተሰብ ነው ለቆይ ስለማልችል ነው እሺ መጣለሁ እሺ ወይ እናቴ በቃ ይደብረኝ ይላል ቡና ቦርሳዬን አቀብኝ ማለት ቦርሳዬን አቀብኝ ልብስ ዛቃ የዛንቴ ነው ብሎ ነው አዎ ቦርሳውና ጫማም አላረኩም እዛ ጋር ፊት ለፊት አንድ ጫማ ካለ ቡና እስከሚሰክን አድርጊ ታጣጣፍ ሄድሽ እኔ ቡና ሱስ የለብኝም እኮ አንቺ ነሽ መጀመሪያም ካልጠጣሽ ይኸውልሽ ግን እባክሽ እባክሽ የትም እንዳትወጪ ከቤትሽ የትም አልወጣም ቦርሳዬን እንትን በይልኝ አይ የፊልም ስራ ኑሮ ቢያወራ ስራ ቢያወራ እንግዲህ ማለት ስራ ቡና ቋርጠ እስከመሄድ የሚያደርስ ነገር ይሄ ምን አይነት እንዝላል የሆነ ካሜራማን እንደሆነ ስንቴ ፋይል እንዳጠፋብን ባዩሽ እንደዚህ ጌታ የሆነ ቀን የባል ቀን አስገብቶኛል ሲንደልቶ ምን ፈልገው ልብስ ግን እዛ ለቀልጣ ኮንቲኒቲ ምናምን ታዩ ቤት ገብቼ ወጣለሁ በዛው ቤት ገብቼ ልብስ ቀይ ይሄን አስቀምጬ ኮንቲኒቲ ይልክልኛል ፎቶ እሱን መርጬ አዘጋጅቼ ነው የሚሄደው በዚህ ቦርሳ ይዤ ስለሚሄድ እሺ አይዳይ ደህና አርፌ እንዳላርፍ ይኸውልሽ በፈጠርሽ የትም እንዳትወጪ እንዴ ቅዱስ ደግሞ ነና ነው ለኔ በር ለማንም እንዳትወጪ
እኮ ለማንም እንዳከርች ቅዱስ በጣም እስረኛ እንደሆነ ነው የምትፈልገው። ማንም ምንም አያመጣም። በነገር ላይ እስካሁን የፈራሁት ይበቃኛል። እነሱ እንዳንቺ አይደለም። እንዴት አንቺ ሰላማዊ ሰው ነሽ። ምንም ተዘጋጅተሽ እነሱ ወይ እናጠፋለን ወይ እንጠፋለን ብሎ ነው የሚሉት። ምንም ቢያደርጉ ደግሞ ከህግ እንትን የሚል ነገር ህግ ያለበት ሀገር ላይ ነው ያለው አይደል? ስለዚህ ለማንኛውም ህግ ብቻውን አንቺን ህግ እያንዳንዱ ሰው በየቤቱ እየመጣ አይጠብቅም። ስለዚህ እኛም ራሳችን መጠበቅ ነው። ለማንም ወሮ ብላ ለማንም ገጦት ቤት ውስጥ እስረኛ ሆኜ መቀመጥ አልፈልግም። እና ወጥተሽ ታዲያ ምን ከነሱ ጋር ልትፋለሚ ነው? ጉልበት አለ ታለም አላልኩም አልወጣም። እሺ ጌታው ምን ብሎ እንዳልታት ይላል። ታሪክ እኮ ታሪክ ነው ማለት ሳመለጠ ይደብረኛል። እሺ ያቆያችኋል። እንጃ እንግዲህ አስቀድማለሁ ብሎኛል። የኔ ቶሎ ቶሎ ሰርቼልህ ትመለሳለህ። ኑሮ ነው እንጂ ደቦ ባድኮ ነው አንተ የምትጠጣው ስኳር አይመችም። በቃ እሺ ሊላን መቀድ አደረኩት እንዳትወጪ እሺ ቶሎ ነው ግን እሺ ልጨርስ አራልቆኝ መሸኝ አትወጪ ሁኚ እዚህ እስቲ ጋር ሸኝ አትወጪ እኔ እዚህ መውጣት እኮ አይደለም አና ሀምቲ ቦርሳው እስኪ አትሞት እዚህ ነው ይመጣ ከዚህ እንደዚህ እኮ ነው እንትን አለ አና ሰላም ብለሽኝ ቻው በቃ ዛሬ ተስተምክ እሺ ቻው በቃ ሩላላ አደያው በረቆልሽ በውስጥ ወፍራሞች አረፍሻና እነዚህ ነገር ነው ሰሪው ግን ማን ነበር ከፍ የገባ ሰሪው ተመረተ ቻው በቃ ተመረተ ይኸው ተመረተ ሰማኝ አይደል ይሰማኝ ነው አዎ ይኸውልህ ብቻዬን መሆን እፈልጋለሁ ብቻ ራቅ ብለህ ጠብቃት እሺ ከግቡ ውጭ ነው ማለት ነው እንተኛለን በየትኛውም ሁኔታ ከጎኗ እንዳትርቅሽ አብራቱ አደራ ነሽ እሷ ከበጊዜ ነሽ አየሽ ቻው የጥንካሬው ምንጭ የወንድ ልጅ እንዴት ናችሁልኝ? ውድ የኔና የቅዱስዬ ቤተሰቦች እና የሃኒዬ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ሰነበታችሁ? ዛሬ ብቅ ብያለሁ ብለናል ማለት ነው። ልክ ቅዱስ ሲሄድ ሞቅ ብዬ ነቃ ደንገጥ ብዬ እንዳዲስ መጣው ማለት ነው። እና ያው ዛሬ አዲስ መነግራችሁ ነገር አለ በተያዘው ጉዳይ ላይ ባለው ችግር ላይ ቅዱስንም እዚህ ቤት እንዲመጣ ያደረገው ጉዳይ እኔም ቤት ውስጥ ቁጭ እንድል ያደረገኝ ጉዳይ ያው ዝም አላልኩም። እሺ ለፖሊስ አመልክቼ ዝም አትበይ ቅዱስም አንቺ ብትጎዳላችሁ እንዳለ ሁሉም ኮሜንታችሁን አያለሁ። እሺ አያለሁ፣ የሁላችሁም ኮሜንት አያለሁኝ። እና ደግሞ አንዳንድ ሰዎች ለምንድነው ኮሜንት የምትደልችብን ምናምን ያላችሁኝ ያላችሁ ሰዎች እኔ ኮሜንት አልደልትም። ወይም ደግሞ ቅዱስም ከነሱ ሲጀመር ዩቲዩብ ላይ ብዙም እንትን አይደለም። ያው የቀረጻ ስራ የፊልም ስራ ነው የሚሰራ እንደምታውቁትና ብዙም ጊዜ የለውም እሱና ማንም ኮሜንታችሁን አይደልትም። እሺ ባይሆን ዩቲዩብ አፕዴት ምናምን ይጠይቅ የለ ዩቲዩባችሁን አፕዴት አድርጉት። ለዛ ነው የራሳችሁ የዩቲዩባችሁ እንትን ነው ከድል እንትን ማለት የምትሰጡትን ኮሜንት ድሌት እንዲሆንባችሁ የሚያደርገው ወይ ደግሞ እንዳይጻፍ እንዳይቆጥር የሚያደርገው ማለት ነው። አፕዴት የሆነ ብቻ ነው። ለምሳሌ አሁን ገብታችሁ ስታዩት 100 ኮሜንት ካለ ከላይ ግን የሚጽፈው 11 12 ብሎ ነው የሚጽፈው እና 11 12ቱ እነዛ 11 12ቶቹ አፕዴት ያደረጉ ናቸው ማለት ነው ዩቲዩባቸው። ለዛ ነው እሺ እንጂ እኔ ብትሰድቡኝ እንኳን ደስ እያለኝ እየተሰደብኩ የምመከር ልጅ ነኝ። ኮሜንት አላጠፋም። ለዛ ነው እንደዛ አድርጉ ዩቲዩባችሁን። በዚሁም መልእክት ነው እና አዲስ ነገር ይዤላችሁ የመጣሁት ምንድነው እኔ ቅዱስን ለማረጋጋት ቅዱስን ወደ ነገር ላለመምራት ምናምን እንጂ የያዝኩት ጉዳይ በጣም እኔ ቀላል ነገር አይደለም። ለፖሊስ ማመልከት እንዳለብኝ አውቃለሁ።
ልጁ መታሰር እንዳለበት ብቻ በህግ መቀጣት እንዳለበት ነገሩ ጉዳዩ በህግ መያዝ እንዳለበት አውቃለሁ። እሺ ማለት ለምን ነገራችሁኝ ያልኩ አይደለም፣ ዝም አላልኩም። ቅዱስ በጣም ቢዚ ስለሆነ ስራውን እንዲሰራና እንትን እንዲል ስለፈለኩኝ እንጂ እኔ ጅልም አይደለሁም ወይም አይደለሁም። ከቅዱስ ይልቅ እኔ ነኝ በጉዳዩ የሚመለከተኝ፣ እኔ ነኝ ባለጉዳዩ፣ የተጎዳሁ እኔ ነኝ ከመጀመሪያም ጀምሮ። ገባችሁ? ግን በእኔ ጦስ ቅዱስ ምንም እንዲሆን አልፈለኩም። ለዛ ነው አሁን ይሄን ቪዲዮ ራሱ ይሄንን እንትን ቅድም ቅዱስ እያለ አላወራሁም አይደለ? ታምራትንም ቅዱስንም አስወጥቼ ይሄንን እንትን እያልኳችሁ ያለሁት ለብቻዬ የያዝኩት ኬስ ስላለ ነው። እኔ ብከሰውም ለብቻዬ ራሴን ችዬ ነው መክሰስ የምፈልገው፣ በህግ የምጠይቀው ራሴን ችዬ ነው። ያናገርኳቸው ፖሊሶች አሉ፣ ጉዳዩ የደረሳቸው አሉ። ግን ደግሞ ሞር ዛሬ ሂጂ ማናገራቸው አሉና ለፖሊስ ዛሬ ልናገር ተቀጣጥለናል። ደውዬላቸዋለሁ ባለፈው አግኝቼ ያናገርኳቸው ፖሊሶች። ስለዚህ ይህን ቪዲዮ ግን አይቶ ቅዱስ ጉድ እንዳያደርገኝ ለዛ ነው ታምራትን የሚያስወጣሁት። ባይዘዊ ለምን በቃ ራሴን ችዬ ይህን ጉዳይ መወጣት እፈልጋለሁ። እናንተ በእኔ ቦታ ብትሆኑ የምታደርጉት ነገር ነው። እሺ ማንም በእናንተ ምክንያት እንዲጎዳ አትፈልጉም። እኔ ልፍስፍስ ልጅ ሆኜ አይደለም ማለቅ ሰው፣ እሺ ሰነፍም ሆኜ አይደለም። ወይም ደግሞ ማለት ችግር ያጠነከረኝ ልጅ ነኝ እኔ። ላይክ ውጣ ውረድ ያጠነከረኝ ልጅ ነኝ። ችግር ያየ ውጣ ውረድ ያየ ልጅ ደግሞ ካሳለፈው ነገር ምንም የሚበልጥ ነገር ስለማይኖር ያሳለፈው ነገር ትምህርት ስለሰጠው ያን ያክል ልልፈስፈስ ቢል ራሱ አይችልም። እኔ ደካማ ጎኔ ቅዱስ ከጎኔ አለና እሱን እንዳይጎዱብኝ ነው የኔ ማለቅስ የነበረው ምጨነቅ የነበረው ለቅዱስ ነው። እሺ ያው እነሱም ደግሞ ደካማ ጎኔን ስለሚያውቁ በቅዱስ መጡብኝ። ለዛ ነው ዛሬ ለህግ ላመለክት ልሄድ ነው የቀጠርኳቸው ፖሊሶች አሉ። ከመንገድም ያው ቅዱስ እንዳትወጪ ብሎኛል፣ ግን ከመንገድ ጀምሬም የምግባባቸው ፖሊሶች ስላሉ ከነሱ ጋር እንሄዳለን። ስለዚህ ይሄ ነገር እመኑኝ ህግ ያለበት ሀገር ነው አውቃለሁ። ህግ ደግሞ እስከ መጨረሻው ይዞ እንደሚፈታልኝ ጉዳዩን አምናለሁ። ስለዚህ እናንተ እስከ መጨረሻው ሀሳብ አስተያየታችሁ፣ አብሮነታችሁ፣ ምክራችሁ አይለየን። በጣም ነው የምወዳችሁ በጣም እና ልንገራችሁ ብዬ ነው። ያው ዛሬ ካሜራማን ስለሌለኝ ከዚሁ ልሰናበታችሁ። በቃቸው ደህና ሁኑ። እንዲያኒ አትይ ተብላን ነበር እንዴ? የት ሄደች ነው? ቆይ ልከተላት። ክብሯ ሳይደፈር ሳይገፈፍ መብቷ በቤት በሰፈሯ በትምህርት ቤቷ በፈቀደችበት በተመቻት ቦታ በነፃነት ትኑር ሰላሟን አግኝታ የቤተሰብ ዋልታ የህብረተሰብ ማገር ባለሙሉ ድርሻ የወገኔ ሀገር የጥንካሬው ምንጭ የወንድ ልጅ ብርታት ጉዳት መነሻ የስኬቱ ምክንያት ይብቃ የሴት ጥቃት ይብቃ ይብቃ ተነሳትና የተከታተላት ነው እንዴ? አኒ ወይኔ ቅዱስ ወይኔ አረ ቅዱስ ስልኬት አለ። ወይኔ ምን ላረጋት ነው? ወይኔ ቅዱስ ስልክ አንሳ። ቅዱስ ቅዱስ ስልክን አንሳ። ወይኔ ቅዱስ ቶሎ በል ስልክን አንሳ። እናትህም ሴት ናት